ታውቃላችሁ? አዎ ቮይስ ቴክስት ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ። ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምናት 250 ሺህ ተበዳድሮ ከፍሎ መጥቶ ሴኩሪቲ ዘበኝነት አስገባሃለሁ ከሀገሩ ሳይወጣ እንደምታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው እሷን ተማምሎ ከሀገሩ የወጣው 250 ሺህ ከፍሎ። ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው። ምን አለችው? ወንዳ ወንዷ አዎ ወንዳ ወንዷ ምን አለችው? ሴኩሪቲ ቃል የገባሁልክ ሴኩሪቲ ዘበኝነት ስራ የለም 1000 ድርሃም ከኢትዮጵያ አስልክና 1000 ድርሃም ማለት በዱባይ በኢትዮጵያ 40 ሺህ ብር ከቤተሰቦች ካስልከ 250 ሺህ ተበዳድሮ የከፈለው ሳያንሰው 40 ሺህ ብር አስልክና 40 ሺህ ብር ለየደላላ ከፍለክ ስራ ግባ አለችው። አውጥታ ጣለችው። ይሄ ልጅ አሁን ተርቧል። የትራንስፖርት ከጣለችው ቦታ ተነስቶ ደላላ ወስዶ ከጣለው ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ 100 ብር አጥቷል። ተመልከቱ ግፍ። እኔ ግን አንዳንዶቻችሁ እውነት ህሊናችሁን የት እንደሸጣችሁት እራሱ አላቅም። በእውነት ማለት ነው እንጃ። አቦ አንዳንድ ሰዎች አንዳንድ ቁጥር ብዙ ሰዎች ሊያግዙት እንደሆነ ቼክ ታደርጋቸዋለሽ። ሜቢ ምናልባት በአንድ ቁጥር አይደለ፣ አንድ ቁጥር ብዙ ሰው ነው የሚጽፈው። እኔ ማገዝ እፈልጋለሁ ብለው ሲጽፉ ነው ሞዴሬተሮች ያስገቧቸዋል። ከዛ እኔ ስልካቸውንና ስማቸውን ወስጄ ዋትስአፕ ላይ የሱን አካውንት ካለው አለው ከሌለው ሪምን አስቸግሬ የሪምን አካውንት ሰጣቸውና አስገብተው ደረሰኝ ይልኩልኛል። ከዛ ሪም ወስዳ አይናችን እያየ በካሽ ትሰጠዋለች በእጁ በቪዲዮ እያሳየችን ላይቭ ገብታ ገስት ገብታ እኔ ጋር። ኦኬ እሺ፣ ፎሎ አድርጉ ቤተሰብ። የሁለተኛውን ዙር እጣ ልናወጣ ስለሆነ 3 ቤት ነው። አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ፣ አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር ነው። በመላ ዓለም ተሰዳችሁ ስደት ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ አፍሪካ ውስጥ ሳውዝ አፍሪካ ያላችሁ የአንድ ቲኬት ዋጋ የኢትዮጵያ 2000 ብር ነው። አካውንቱን ፎሎ አድርጉ። ባዮ ላይ ያለውን ስልኮቹን አንስታችሁ ቲኬት መግዛት እፈልጋለሁ ብላችሁ በዋትስአፕ ከጻፋችሁ እናስተናግዳችኋለን። በውስጥ መስመር ኑ። እጣ ልናወጣ ጥቂት ቀናቶች ቀርተዋል። ከ30 ቀን በታች የሆነ ቀን እየቀረ ነው ያለው። ቲኬትም ጥቂት ነው ያለው። ልንጨርስ ነው። እዚሁ ሀቢባ ቲክቶክ ላይቭ ላይ ነው እጣው የሚወጣው አፕሪል 30። የመጀመሪያ ዙር ወደ 18000 ህዝብ ባለበት ነው የወጣው። የዚህ ዙሩ ሞርዛን ከዛ በላይ እንደሚሆን ይገመታል። ለገዛችሁ መልካም እድል፣ ላልገዛችሁ ለመግዛት ለምታስቡ መልካም እድል። ፎሎ አድርጉን። ባዮ ላይ ያለውን ስልክ ተጠቀሙ። በዋትስአፕ አናግሩን እና ከእናንተ የምናገኘውን ደግሞ ጥቂት ሳንቲም በኢትዮጵያ ውስጥ ያሉ አካል ጉዳተኞችን ሰፖርት በማድረግ እንገኛለን። ዊልቸር በማከፋፈል ለአካል ጉዳተኞች ስራ በመፍጠር ለትምህርት ስፖንሰር በማድረግ ላይ እንገኛለን። አካውንት ላይ ገብታችሁ እሱንም አንዳንድ ነገር ቼክ አድርጉ። ላይክ፣ ሼር፣ ኮፒ ሊንክ አድርጉ። መልካም እድል። ፎሎ አድርጉ። ቲኬት እጣ ለመሳተፍ የምትፈልጉ ሁላችሁም ፎሎ አድርጉ። በመላ ዓለም ላይ ያላችሁ ፎሎ አድርጉ። ባዮ ላይ ያለውን ስልክ ተጠቀሙ። መልካም እድል ለሁላችሁ። አቡዬ ላክልኝ በቃ አካውንቱን ቼክ አድርገሽ። እሺ ቴንክ ዩ ሶ ማች ሰክሰስ። እያንዳንዱ ነገር እዚህ ቤት ላይ ሰፖርት ለምታረገው እያንዳንዱ ሊረዳ የመጣ ሰው ያንተ አሻራ አለበት። ለእያንዳንዱ ሰው እርዳታ 10,000 20,000 30,000 እስከ 300,000 ድረስ ነው የረዳው። ለዳግማ ያሰፋ 300,000 በአጠቃላይ 500,000 ነው የሰጠው ለዳግማ ያሰፋ። እዚህ ቤት እያንዳንዱ እርዳታ ከ50,000 እስከ 10,000 አይዘልም አይቀርም። እጅግ በጣም አድርጌ ነው የማመሰግነው። አንተን የሰጠን ፈጣን እናመሰግናለን። ለአካል ጉዳተኞች አዲስ የታሸገ ከነ ካርቶኑ ነው ዊልቸር እያደለ ያለው። ቪዲዮውን ገብታችሁ ማየት ትችላላችሁ እና ፎሎ አድርጉት። እንደዚህ አይነት መልካም ሰዎች እንዲበዙልን ስለምንፈልግ ፕሊስ መልካም ሰዎችን ስታገኙ ክብር ስጧቸው፣ ፎሎ አድርጓቸው፣ አመስግኗቸው። እኔ እንዲጠፉ አልፈልግም መልካም ሰዎች። በጣም ብዙ አቡ ከኛ በላይ እኔ አንደርስታንድ እንዲያደርጉ የምፈልገው ቲኬት የሚገዙ ሰዎች ናቸው። እኛ በመላ ዓለም ላይ ተሰደው ስደት ላይ ለረጅም ጊዜ ቆይተው ቤት የሌላቸው ዞሮ መግቢያ የሌላቸው አሚን ስቲል ቤት ቢኖራቸውም አንድ ቤት በኢትዮጵያ 2000 ብር ቲኬት ማሸነፍ እስናት ሲምፕል እና እንደዚህ አይነት ሰዎች የቤት ባለቤት እንዲሆኑ በመላ ዓለም ላይ ተሰደው በአረብ ሀገር፣ በአሜሪካ፣ ዩሮፕ፣ ካናዳ፣ ኤዥያ፣ አፍሪካ ውስጥ ተሰደው ለረጅም ዘመን ቆጥሮ አንቺ ሁሌ ታነሻለሽ ስለ ራስሽ 16 ዓመት ቤት የለኝም ይድረሰኝ ያለሽ እና
መልካም እድል እኔ ለሁላችሁም። ከዛ ግን የበለጠ ቲኬት የሚገዙ ሰዎች አንደርስታንድ እንዲያደርጉ እኔ በጣም ከልብ የሚፈልገው ነገር ምንድነው በ2000 ብር ቲኬት ሲገዙ ትልቅ ነገር ነው እያደረግን ያለ ነው። ለአካል ጉዳተኞች በጣም ሲቃዩ ስላሉት በእግራቸው ለሚንፏቀቁት ዊልቸር አዲስ 00 ዊልቸር እያከፋፈልን እንገኛለን። ስራ በመፍጠር ላይ እንደዚህ የግል ስኪል ያላቸው ስራ መስራት የሚችሉ አቅም ያላቸው አካል ጉዳተኞች ስራ እንዲሰሩ ለምሳሌ ለዳግማዊ አሰፋ በጣም ጥሩ ጭንቅላት ያለ በጣም ጥሩ ስብዕናና አስተማሪ የሆነ መልካም እንትን ያለ እሱ አሁን ስቱዲዮ እየገነባ ነው ያለው። እንዲሁ ደግሞ ካጠገቡ የኮንሰልት ሰውን ኮንሰልት የሚያደርገውን ቢሮ እየገነባ ነው ያለው። ግማሽ ሚሊዮን ብር ሰጥተነዋል ለሱ። ልክ እንደዛ ለሌሎቹም ፕሮሴስ ላይ ነው ያሉት። ሌላ ደግሞ አካል ጉዳተኞች ሆነው መማር እየቻሉ አሪፍ ጭንቅላት ይዘው በፋይናንስ ብቻ መማር ያልቻሉት አካል ጉዳተኛ በመሆናቸው ብቻ መማር ላልቻሉት እንዲማሩ ለእነሱም አንዳንድ ዶክመንት አሲስት ማድረግ ላይ እንገኛለን። ሁሉንም ነገር እዚሁ በቪዲዮ አምጥተን ፖስት የምናደርግ አንቺን ማስታወቂያ እኔ ይህን የምናገረው ቲኬት ለሚገዙ ሰዎች ነው። ለምን በኢትዮጵያ 2000 ብር ብቻ ቲኬት ሲገዙ ሁለት ነገር ነው፣ በአንድ ድንጋይ ሁለት ወፍ። እጣ ስናወጣ የቤት ባለቤት የመሆን እድላቸው ሰፊ፣ አዚ ሴም ታይም ደግሞ መልካም ነገር ላይ መልካም የሆነ እጅ እየዘረጉ እንዲሆነ እንዲገባቸው ነው። ፎሎ አድርጉ፣ ቲኬት ግዙ። መልካም እድል ለሁላችሁም። እጣ የምናወጣው በቀጥ ቀኑ በጣም ተቃርቧል። መልካም እድል በድጋሚ በጣም እናመሰግናለን። ሰክሰስ ቴንኪዩ ሀቡዬ። ቀኑን ቢነግረን አንድ፣ ከዛ ሁለተኛ የደረጀ ደሬማን ኢትዮጵያ አካውንት ካለው ከኢትዮጵያም ላይ ያግዘው የሚፈልግ ሰው ካለ አካውንቱን ቢሰጠን ብዬ ነው። አዎ እኮ እሱን እኔ እጠይቀዋለሁ። የኢትዮጵያም አካውንት ካለው እጠይቀዋለሁ። ግን ዋናው እሱ መረዳት ያለበት ኢማራት ላይ ስራ እንኳን ካጣ መኖሪያ ፈቃድ እንዲያሰራ ሊረዳው የሚችል አካል ካለ በኢማራት አካውንት ደግሞ ቢሆን ለሱ መኖሪያ ስራ እንኳን ተፈልጎለት በ14 ቀን ውስጥ ቢታጣ መኖሪያ ፈቃድ ከተሰራለት ህጋዊ ነው። ተረጋግቶ ስራ ይፈልጋል፣ ማንም ይቀጥረዋል። መኖሪያ ፈቃድ ያለውን ሰው መታወቂያ ማለት ነው የዚህ ሀገር የመኖሪያ ፈቃድ ህጋዊ ከሆነ ማንም ሰው ይቀጥረዋል። አሁን 14 ቀን ነው ያለው ይሄ ልጅ ስራ ለማግኘት። በ14 ቀን ውስጥ መኖሪያ ፈቃዱን አሰርቶ የሚቀጥረው ድርጅት ካላገኘ ህገወጥ ይሆናል። ይቆጥርበታል። በየቀኑ የቪዛ በየቀኑ 50 ድርሃም ይቆጥርበታል። ስለዚህ ለዛ ሞር ከኢትዮጵያ ይልቅ በኢማራት አካውንት የምታገዙ ማገዝ የምትችሉ ካላችሁ ስራ እንኳን ካልተገኘለት መኖሪያ ፈቃድ እንዲሰራለት መመለስ አይፈልግም። ከዘመድ አዝማዱ 250 ሺህ ተበድሮ ነው ከፍሎ የመጣው እና ማገዝ ከቻላችሁ ፕሊስ አግዙት። እሺ ኤልሳቤት አይ ቲንክ ለማገዝ ነው ወንድማችን አይገባችሁ። አዎ ሰላም ሀቡዬ፣ እንዴት ነሽ ማሬ? ደህና ነኝ። ከዩኤስኤ $100። እሺ ማሬ ስልክ ቁጥርሽን ልትሰጪኝ ትችያለሽ? አዎ 678 ከነ ኮዱ +1 ብዬ ልጀምራ። +1 ያ $100 +1። እሺ +1 ብዬ ጀመርኩ። 678 678 668 668 59 59 51 51። እሺ አሁን ዋትስአፕ ላይ ሀይ ልሻለሁ። እሺ እሺ ኤልሳቤት የቦታ ይተካ ዶላርስ ስትዩ ራሱ ደስ ሲል ቴንኪዩ። በጣም ነው የምወድሽ የማመሰግንሽ። you're strong women። ቴንክ ዩ ሶ ማች። አመሰግናለሁ በጣም። እኔ በጣም ታንክፉል ነኝ ለእናንተ። ፈጣሪን ሁሌም አመሰግናለሁ እንደናንተ አይነት። we need more strong women like you. we love you so much። ልጆቼ ሁሉ everybody እኛ ቤት ሁላችን እንወድሻለን። አመሰግናለሁ። ፈጣሪ ይውደዳችሁ፣ እድሜና ጤና ይስጣችሁ ከነ ልጆችሽ ሁላ። don't give up እሺ። I will never give up። okay thank you ማሬ። ካይ ሃይለ በምንድን ነው የምልከው? በፔፓል ይኖርሻል? የሪም ፔፓል ወይ ዜል? አክን ዜል ያ ፔፓል። አሁን አሜሪካ የምትኖሩ ሰዎች እኮ ፔፓል ጀስት አፕሊኬሽኑን ዳውንሎድ ማድረግ ብቻ ነው የሚጠበቀው። I have one። አርጋለሁ። እሺ ካይ ሃይልልሽ ቁጥርሽን ሴቭ እያደረኩ ነው። ኤልሳቤት ቴንኪዩ ቦታ ይተካ። ያገዛችሁ ሀሳብ የሰጣችሁ የደገፋችሁ ሁላችሁ አሜን። you guys all በጣም ጥሩ ስራ መስሩ። በጣም እናመሰግን። always ለመግባት ፈልጋለሁ ለማገዝ ቻንሱን አላገኘውም ነበር። ዛሬ ስላገኘው ቻንሱን በጣም አመሰግንሻለሁ። በጣም ቪዚት አረግሻለሁ ስመጣ ሁሉ ጊዜ
እንትን አደርጋለሁ። ችግር ካለ ምናምን ለሚነው። ኦኬ ቴንክ ዩ ሶ ማች። እሺ እየፈለኩሽ ነው ዋትስአፕ ላይ። ዋትስአፕ ትጠቀሚያለሽ አይደል? አዎ አገኘሁሽ። ጋዜጣ ነው ፕሮፋይልሽ? ኢዚት ዩ? እስኪ ሀይ ብዬሻለሁ። አዎ 59 51 ነው ትክክል። አገኘሽኝ ሀቡ? የስ ማሬ አይሽ ደርሶኛል። የስ አገኘሁሽ። ቴንክ ዩ ልክልሻለሁ። ፔፓልም ሆነ ዜል ከሁለት አንዱ ዲሳይድ የተደረገውን ልክልሻለሁ። እሺማ እሺ ሶ ማች። እሺ መልካም ቀን። ቴንክ ዩ ሶ ማች። ባይ ባይ። በስራው ጉዳይ ዋትስአፕ ላይ አንድ ዲሊቨሪ ካምፓኒ አለ አናግሪው እያሉኝ ነው። እስኪ ቲክቶክ ላይ እሺ ማሪ ወይ ቲክቶኩን የምታውቂው ከሆነ ሼር ያርጊለትና ይምጣና እዚህ ጋር ልጠይቀው። ውዴ ሼር አርጊለት ልጠይቀው። ፓክ ማድረግ ምናምን እንትን የሚለው ከሆነ ማሪ የላክሽልኝ ቁጥር የደላላ ከሆነ እኔ ማንንም ደላላ አምኜ እንካ ስራ ያስገባሃል ብዬ ልሰጠው አልችልም። ነገ የሆነ ነገር ቢያደርገው ብሩን ተቀብሎ ስራ ባያስገባው ምናምን በነፃ ከሆነ የሚያስገባው ኦኬ ሶ አይ ዶንት ኖ አይደለም በነፃ ነው። እሺ ለደረጀ ልላክለትና ይሄንንም ይጠይቀው። የስራ ነው። እስኪ ኮንታክት አድርገው ደረጀ ጠይቀው። ለኔ የሚሆን ስራ አለ እኮ ይበለው። ዋትስአፕ ላይ ላኩልህን ቁጥር እሺ አቢባይ ጠይቀዋለሁ። ቴክስት አሁን ቮይስ አርግለት፣ ሚውት አርግና እኛ ጋር ቮይስ አርግለት። ለኔ አዲስ ነኝ ከመጣው 15 ቀኔ ነው። ኢቃማይ ሊያልቅ የቀረው 15 ቀን ነው። ለኔ የሚሆን ስራ ይኖርሃል በለው እና መልሱን ንገረን። 14 ቀን ብቻ ስለቀረክ ግዴታ መጣደፍ አለብን። ገባህ? እና ጋይስ እንደነገርኳችሁ ዛሬ ላይቭን እስከምዘጋ ድረስ ዲጄሊ ካልመለሰች ነገ ቪዲዮ ሰራለሁ ፎቶን ለጥፌ። ስለዚህ ሁላችሁም ሼር ዲዩት ሪፖስት በማድረግ የዜግነት ግዴታችሁን ተወጡ። እንደዚህ እያመጡ ከኢትዮጵያ 250 ሺህ 300 ሺህ እየተቀበሉ እያመጡ እዚህ አየር ላይ ለሚጣሉ ወንድሞቻችሁ ድምጽ ሁኑ። ሼር ዲዩት ሪፖስት በማድረግ ቪዲዮን ማንንም ሰው ከዚህ በኋላ ማንንም አምኖ እንዳይመጣ ማለት ነው። ሴኩሪቲ ስራ አለ ተብሎ አምኖ ነው የመጣው የልጅ አሁን እንደዚህ የተጣለው አስፋልት ላይ። እሺ ሳራ አልሀበሻ ወይ ሳርግላት እስቲ መሲ ብሪስቶንን ጥሯት። እሷም የምታቆነ ስራ ወይ ሳረክለት። አዎ ማይ እሺ በቃ ሲመልስ ነገር ሌሎች ሰዎችንም እኔ እየጠየቅኩት ነው። አሁን ድረስ $400 ቃል ተገብቶልካል። እሺ ደግሞ ቃል የገቡት ሰዎች እነ ሰክሰስ አዶት እኔ አንድ አማራ ዛያር ፋሚሊ ዊድሚ ምንም ችግር የለም እንዳትዘጋ። €100 እና $300 ማገዝ የምትፈልጉ ወንድማችንን መግባት ትችላላችሁ። ቦታ አለ። እኔ ማገዝ ፈልጋለሁ ብሎ የሚሰብሰው ስምና ስልክ